ሰላም ሰላም ወደ ኢትዮ ኤዱኬሽን የዶክተር ነገሪ ትምህርት ማዕከላት ቤተሰቦቻችን እንኳን በደህና መጣችሁ። እኔ ትዕግስት ነኝ። ለዛሬ የማሳያችሁ አስተማሪዎች እንዴት ዌብሳይቱ ላይ ጥያቄዎችን ክሬት ማድረግ እንደሚችሉ ነው። በመጀመሪያ learn.ecaml.net ብለን ሰርች እናደርጋለን። እንደዚህ ብለን ሰርች ስናደርግ ሆም ፔጁ ይመጣልናል ማለት ነው። እንደዚህ እንደምታዩት ከዛ ምንድነው የምናደርግ ቀጥታ እዚች ጋር ሎጊን የምትላለች ሎጊን እናደርጋለን። ሎጊን ስናደርግ እኔ ስላስገባሁት ነው ዩዘር ኔም እና ፓስወርዱን። ግን እናንተ ዩዘር ኔም እና ፓስወርዳችሁን ዩዘር ኔም ላይ ታስገባላችሁ። ለምሳሌ እናንተ ጋር ሲመጣ እንደዚህ ነው የሚመጣው ማለት ነው። ዩዘር ኔም እና ፓስወርድ ይጠይቃችኋል። ዩዘር ኔም እና ፓስወርዱን መጀመሪያ ከዲኤንሲ ተልኮላችሁ ነው። ከዛ በዲኤንሲ በተላከላችሁ ዩዘር ኔም እና ፓስወርድ ሎጊን አድርጋችሁ መግባት የምትችሉት። በራሳችሁ ክሬት የምታደርጉት ዩዘር ኔምም ፓስወርድ የለም ማለት ነው። ስለዚህ ቀጥታውን ሎጊን እናደርጋለን። እዚህ ጋር ሎጊን አድርገናል። እዚህ ዳሽቦርዱን አምጥቶልናል ማለት ነው። እንደምታዩት እዚህ ላይ ሀይ ትዕግስት ይላል። በእኔ በራሴ ሎጊን ስላደረኩት ነው። እዚህ ጋር ዳሽቦርዱ መጥቶልናል ማለት ነው። ከዛ ቀጥታ ወደ ማይ ኮርስ ነው የምንሄደው። እኛ የትኛውን ኮርስ ነው መጠቀም የምንችለው የሚለው ነገር የተፈቀደልን ኮርስ ማይ ኮርስ ላይ ገብተን ነው የምናገኘው ማለት ነው። ወይም ደግሞ እዚህ ጋር ኖቲፊኬሽን አለች። ኖቲፊኬሽን ላይ ስንገባ የተለያዩ ኮርሶችን እዚህ ጋር መጠቀም እንደምንችል ያሳየናል ማለት ነው። ከዛ ወደምንፈልገው ኮርስ እንሄዳለን ማለት ነው። ስለዚህ አሁን ቀጥታ ኮርስ ነው ዲቨሎፕ የማደርገው። ስለዚህ አሁን ኮርስ ዲቨሎፕ ማድረግ የምፈልገው እዚህ ውስጥ ገብቼ ነው። ስለዚህ እዚህ ጋር እገባለሁ ማለት ነው። እዚህ ጋር ከገባው በኋላ እንደምታዩት እዚህ ላይ የተጀመረ ኮርስ አለ። እሱ ችግር የለውም። እዚህ ጋር እንገባለን። ከዚህ ጋር ከገባን በኋላ እቺ ኤዲት ሞዷ እናበራታለን። የተለያዩ ሴክሽኖች አሉን እዚህ ላይ። ለምሳሌ ይሄን እናጥፋውና ይሄኛው ሴክሽን እናጥፋውና እዚህ ጋር እናጠፋታለን። ስለዚህ ምንድነው የምናደርገው? የተለያዩ ሴክሽኖች አሉ። እነዚህ ሴክሽኖቹ እነዚህ ጋር ሰርተን ስንጨርስም አድ ሴክሽን እያልን መጨመር እንችላለን ማለት ነው። ቀጥታ ወደ መጀመሪያው ሴክሽን እንሄዳለን። እዚህ ጋር ለምሳሌ ምንድነው የምናስተምረው? እኔ አሁን ኮርስ ዲቨሎፕ የማደርገው የኬሚስትሪን ኮርስ ነው ማለት ነው። ስለዚህ ኬሚስትሪ ቻፕተር 1 ነው ክሬት የማደርገው ማለት ነው። ስለዚህ ቻፕተር 1 ክሬት አደርጋለሁ። እዚህ ጋር አዳን አክቲቪቲ ኦር ሪሶርስ ብለን እንገባለን። የተለያዩ አክቲቪቲዎች እዚህ ላይ ያሉ ማለት ነው። እዚህ ጋር እንደምታዩት አሳይመንት አለ። መጽሐፎችን አፕሎድ ማድረግ እንችላለን። ሌላ ደግሞ ፋይሎችን እዚህ ጋር አፕሎድ ማድረግ እንችላለን። ፒዲኤፍ ማቴሪያሎችን እንዲሁም ደግሞ ሌላ ፓወርፖይንቶችን፣ ዶክሜንት ወርዶችን እዚህ ጋር አፕሎድ ማድረግ እንችላለን ፋይልን ተጠቅመን። እዚህ ጋር ፎልደር አለ፣ ፎረም አለን። ሌላ ደግሞ ለተማሪዎች ኪዩዝ አለን። ኪዩዞችን እዚህ ጋር ክሬት ማድረግ እንችላለን። እዚህ ጋር ደግሞ ሌሰኖች አሉ። ሌሰኖችን እዚህ ጋር ክሬት ማድረግ እንችላለን። እዚህ ጋር ደግሞ በዩአርኤል ተጠቅመን የተለያዩ ቪዲዮዎችን ከዩቲዩብ ሊሆን ይችላል ወይም ደግሞ ራሳችን ያዘጋጀነው ዩቲዩብ ሊንኮች በሊንኮቹን እዚህ ጋር ማስገባት እንችላለን። ሌላ ደግሞ ቴክስት ኤንድ ሚዲያ አለ። እዚህ ጋር ደግሞ የተለያዩ ፎቶዎችን ወይም ደግሞ ቪዲዮዎችን ኖርማል ሊንክ ያላደረግናቸውን ቪዲዮዎች እዚህ ጋር ማስገባት እንችላለን ማለት ነው። በዛሬ ማሳያችሁ ሁለቱን ብቻ ይሆናል፣ ፋይል እና እንዴት ኪዩዝ ክሬት እናደርጋለን የሚለው ማለት ነው። በመጀመሪያ እንዴት ነው ፋይል አፕሎድ እናደርጋለን የሚለው ነገር አሳያችኋለሁ። እዚህ ጋር እንደምታዩት ወደ ፋይል ገብተናል። ፋይል ነው አፕሎድ የምናደርገው። ለምሳሌ ምንድነው አፕሎድ የምናደርገው እዚህ ላይ የሚለውን ነገር ኬሚስትሪ ነው የምናስተምረው። ኬሚስትሪ ኦኬ ቻፕተር ወይም ደግሞ ዩኒት 1 ብለን ክሬት እናደርጋለን። እዚህ ጋር ዲስክሪፕሽን መጻፍ እንችላለን። ስለዚህ አንድ ኬሚስትሪ ክሬት እንክፈትና እዚህ ላይ ፒዲኤፍ እሱ ጋር እንወስዳለን ማለት ነው። ለምሳሌ እዚህ ጋር ኬሚስትሪ ፒዲኤፍ አለ፣ እሱን እናመጣለን ማለት ነው። ለምሳሌ የመጀመሪያው ቻፕተር ኬሚስትሪ ነው። ስለዚህ የመጀመሪያው ቻፕተር ኬሚስትሪ ኢምፖርታንት የሚል ነው። ስለዚህ እችን ወስደን እዚህ ጋር እናስገባታለን ማለት ነው። ቻፕተር 1 እዚህ ጋር እናስገባለን። ከዛ ለምሳሌ ነው ማሳያችሁና ዲስክሪፕሽኑ ይሄ ቢሆን ከዛ ምንድነው የምናደርገው? እቺ ዲስክሪፕሽኗ እንትን ነው እዚህ ጋር ኬሚስትሪ የምትለው አንድ አፍደገን ብናጠፋታለን።
እዚህ ጋር ኬሚስትሪ ዲስፕሌይ እንድትሆንልን ሴሌክት እናደርጋለን ማለት ነው። ከዛ ምንድነው የምናደርገው ፒዲኤፍ ማቴሪያሉን እዚህ ላይ እናስገባዋለን ማለት ነው። ወደ ፒዲኤፍ አፕሎድ ልናደርግ እንገባለን። እዚህ ጋር እንደምታዩት ፒዲኤፍ ማቴሪያሉን ፈልግና አምጥቼ አፕሎድ አደርገዋለሁ ማለት ነው። ያገኘሁትን ፒዲኤፍ የመጀመሪያውን ቻፕተር ዋንን ወይም ደግሞ ሙሉ በሙሉ ማስገባት ትችላላችሁ። አፕሎድ እያደረገ ነው። ትንሽ ኮኔክሽኑ ይዘገያል። ኦኬ አፕሎድ አድርጎልናል ማለት ነው። እዚህ ጋር ፕሌንስ ላይ እንዲገባና አውቶማቲክ ካለ ዲስፕሌይ እንዲሆንልን የምንፈልገው ኢሜል እዛ ዌብሳይቱ ላይ እንዲቀር ዳውንሎዴብል እንዲሆን ማድረግ ይቻላል። ኦፕን ማድረግ ይቻላል። ፖፕ አፕ ማድረግ ይቻላል። ስለዚህ እኔ ኦፕን እለዋለሁ። እቺ ሾው ታይፕስ የምትለዋን አጥፋታለሁ። ሌላም ሴቲንጎች አሉ እዚህ ጋር እነዚህንም እናንተ መጠቀም ትችላላችሁ። ከዛ ስንጨርስ ምንድነው የምናደርገው ሴቭ ኤንድ ዲስፕሌይ እናደርጋለን። እንደዚህ ይመጣልናል ማለት ነው። ወደ ኋላ እንመለሳለን። ስለዚህ ፒዲኤፋችን ይሄ ነው ማለት ነው። እዚሁ ጋር ይከፍትልናል ማለት ነው። ከዛ አሁን ፒዲኤፉን አስገብተናል። ቀጣይ ደግሞ ምንድነው የምናደርገው ኪዩዞችን ክሬት እናደርጋለን ማለት ነው። ኪዩዝ ክሬት ማድረግ ስንፈልግ ኪዩዝ ላይ ነው የምንሄደው። ኪዩዝ ክሬት እናደርጋለን። ስለዚህ ኔም እንሰጠዋለን። የቅድም ያስገባነው መውሰድ እንችላለን። እቺ ጋር ማስገባት እንችላለን። ያው ዲስክሪፕሽን ማድረግም አለማድረግም ይቻላል ማለት ነው። ከዛ ታይሚንግ አለ፣ ታይሚንግ መስጠት እንችላለን። ግሬድ አለ። ለምሳሌ ኪዩዝ ስለሆነ ከ10 ጥያቄ ለምሳሌ ክሬት ባደርግ ከ10ሩ 8ን ካገኘ እንዲያልፍ ብፈልግ 8 አደርጋለሁ። የተለያዩ ሴቲንጎች አሉት። እነዚህ ራሳችሁ ማስተካከል ትችላላችሁ። 80% መልሰዋል ማለፍ ይችላሉ ማለት ነው ልጆቹ። እንደዚህ አድርገናል ማለት ነው። እዚህ ጋር እንደምታዩት ምንም አይነት ጥያቄ አድ የተደረገ የለም። ስለዚህ ኤዱኬሽን ላይ እንገባና ኩዌሽኖችን አድ እናደርጋለን ማለት ነው። ከዛ እዚህ ጋር ለምሳሌ ሸፍል እንዲያደርግ ማድረግ እንችላለን። ያ ማለት አንድ ለምሳሌ እኔ ተማሪ ነኝ። አንድ አስተማሪ 10 ተማሪዎች ቢኖሩት 10ሩ ተማሪዎች የተለያየ ጥያቄ እንዲደርሳቸው ማድረግ ማለት ነው። ኤዱኬሽን እንላለን። እዚህ ጋር አድ እናደርጋለን። 3 አይነት መንገድ አለ እዚህ ጋር አድ የምናደርግበት። ለምሳሌ የመጀመሪያውን ይዩና አድ ኤዱኬሽን ምትላለች። ኤዱኬሽን አድ ማደርገው እዚህ ጋር የተለያዩ አይነት ታይፖች አሉት። ስለዚህ እናንተ ለምሳሌ ማቺንግ የመጀመሪያው መልቲፕል ቾይስ ከሆነ መልቲፕል ቾይስ ክሬት እናደርጋለን ማለት ነው። ሴሌክት አድርገን እንገባለን። ትሩ ፎልስ፣ ማቺንግ፣ ሾርት አንሰር ያን እነዚህን ሁሉ መጠቀም ይቻላል። እኔ ለምሳሌ አሁን ክሬት ማደርገው መልቲፕል ቾይስ ስለሆነ ወደ መልቲፕል ቾይስ ገባና ከዛ አድ አደርጋለሁ ማለት ነው። ስለዚህ እዚህ ጋር ጥያቄ መጥቶልናል። ኩዌሽን ኔም አለን። ዝም ብለን ቅድም የወሰደው እናስገባለን። ከዛ ጥያቄ እናመጣለን። እዚህ ጋር ቾይስ ነው። ስለዚህ ጥያቄዎቹ እናመጣለን። ለምሳሌ የመጀመሪያው ጥያቄ ይሄ ነው ማለት ነው። እዚህ ጋር ጥያቄ እንሰጣለን። እዚህ ጋር ኩዌሽን ኔም አለ። የራሳችሁ የኩዌሽኑ ኔም ነው የምታስገቡለት። ከዚህ ጋር ደግሞ ኩዌሽን ቴክስት አለ። ጥያቄውን ነው እዚህ ላይ የምታስገቡት ማለት ነው። ስለዚህ ያስገብተነዋል። እዚህ ጋርም እንደምታዩት የተለያዩ ጥያቄውን አፕሎድ የምናደርግበት መንገድ አለ። ለምሳሌ ኢሜጅ ማስገባት ይቻላል፣ ቪዲዮ ማስገባት ይቻላል። እዚህ ጋር እንደምታዩት ሊንኮችን ማስገባት እንችላለን እና እዚህ ጋር ፎርማቱን መቀያየር ትችላላችሁ። እነዚህ ሴቲንጎች መጠቀም ይቻላል። ስለዚህ ጥያቄውን አስገብቻለሁ። ኩዌሽን ስታተስ አለ። ለምሳሌ ድራፍት እንዲሆንላችሁ ማድረግ ትችላላችሁ። ቀጥታም ፐብሊሽ ማድረግ ይቻላል ማለት ነው። ስለዚህ ማርኩንም እዚህ ላይ መስጠት ትችላላችሁ። አንዱ ጥያቄ ስንት ፖይንት ነው መያዝ ያለበት የሚለውን ነገር፣ ሌላ ደግሞ ፊድባክም እንደ ኢንስትራክሽን መስጠት ትችላላችሁ እዚህ ላይ። ሌላ ደግሞ አይዲ ነምበር ተማሪዎቹ እንዲያስገቡ ማድረግ ይቻላል። እዚህ ጋር ደግሞ ምንድን ነው ከአንድ በላይ አንሰር ካለ ለምሳሌ እዚህ ለምሳሌ ዋን አንሰር ኦንሊ ነው የምትለው ግን መልቲፕል አንሰርም አለው ማድረግ ይቻላል። እቺ ጋር ደግሞ እንደምታዩት ሸፍል ዘ ቾይስ ይላል። ቾይሱ እንዲቀያየርላችሁ ማድረግ ትችላላችሁ ማለት ነው። ግን መርሳት የሌለባችሁ ነገር ምንድነው እዚህ ላይ ለምሳሌ ጥያቄውን እዚህ ጋር ጥያቄውን ብቻ ነው እንጂ ነምበሯን ብለን እንደዚህ አይነት ጥያቄ አናስገባም ማለት ነው። ዝም ብለን ጥያቄውን ብቻ ነው የምናስገባው። ምክንያቱም እዛ ላይ ሸፍል እንዲያደርግ ስላዘዝ ነው ስለሚቀያየር ጥያቄውን ብቻ ነው የምናስገባው።
መልቲፕል ቾይሱም ሸፍል እንዲያደርግ ማድረግ እንችላለን። ስለዚህ ሴቲንጋችን አስተካክለናል። የመጀመሪያውን ቾይስ እናስገባለታለን። ቾይስ 1 ይላል። የመጀመሪያውን እናስገባለን ማለት ነው። እንደነገርኳችሁ ስለሚቀያየሩ ኤቢሲዲ አናደርገውም። ቀጥታ ነው የምንሰራው የምናስገባው እንትኖቹን። ፊድባክ መስጠት ይቻላል። ሙሉ ጥያቄዎቹን እንትኖቹን እናስገባለን። መልቲፕል ቾይሶቹን እዚህ ጋር እያስገባን ያለ ነው። ስለዚህ ምንድነው የምናደርገው ማለት ነው። አሁን ያው ኤቢሲዲ ስለሆነ 4 ቾይስ ነው የሚኖረን። ስለዚህ እንደዚህ አስገብተናል ማለት ነው። አሁን ምንድነው የቀረን? መልስ መስጠት ማለት ነው። ለምሳሌ የመጀመሪያው መልሱ ኤ ከሆነ እዚህ ጋር እንመጣና እዚህ ጋር እንደምታዩት ግሬድ የምትላለች እቺ ግሬድዋን እዚህ ጋር ነን ነው የሚለው። አሁን ምንም ነገር መልስ የለውም። ስለዚህ መልሱ ከሆነ 100% እናደርገዋለን ማለት ነው። ከዛ ፊድባክም አለው። ለምሳሌ ኦርጋኒክ ኬሚስትሪ ነው ያለው አይደል? ኦርጋኒክ ኬሚስትሪ ብለን ስለ ኦርጋኒክ ኬሚስትሪ እዚህ ጋር ማድረግ እንችላለን። ወይም ደግሞ ኮሬክት የፈለጋችሁትን ፊድባክ መስጠት ይቻላል ማለት ነው። ሌላ ደግሞ ለምሳሌ እነዚህ መልስ አይደሉም። መልስ ካልሆነ ምንድነው የምናደርገው? እዚህ ጋር ግሬድ ምንም አይነት ግሬድ አንሰጠውም ማለት ነው። ለምን ብለነው ነው የምናልፍ። ከዛ ቀጥታ ሴቭ እናደርገዋለን ማለት ነው። ስለዚህ ጥያቄያችን እዚህ ጋር ክሬት ተደረገ ማለት ነው። አሁን ቀጣይ ደግሞ የምንሄዳለን ወደ ሁለተኛ ጥያቄ። አንድ ጥያቄም ክሬት እናደርጋለን። ለምሳሌ ትሩ ፎልስ ከሆነ ትሩ ፎልሱን ሴሌክት እናደርግና ትሩ ፎልስ ነው ክሬት ማድረግ የምንፈልገው። ወደዛ እንገባለን። ስለዚህ ትሩ ፎልስ ነው። አሁንም ኩዌሽን ታይፕ እንሰጠዋለን። ኩዌሽን የምንሰጠዋለን ትሩ ፎልስ ነው። ከዛ ኩዌሽን ቴክስቷን እዚህ ጋር እናመጣታለን። ለምሳሌ እዚህ ጋር ያዘጋጀነው ኩዌሽን አለ። እዚህ ጋር እናመጣና እናስገባለታለን። ያው እንደነገርኳቸው ሴቲንጎቹን እዚህ ጋር እንደ ቅድሙ እንደ መልቲፕል ቾይሱ አይደለም። እንደምታዩት ምንድነው የምናደርገው? ትሩ ፎልስ ነው። ስለዚህ መልሱ ትሩ ከሆነ ያው ኮሬክት አንሰር ይላል እዚህ ጋር አይደል? ኮሬክት አንሰሩ ትሩ ከሆነ እዚህ ጋር እንመጣና ትሩ እናደርጋለን። ፎልስ ከሆነ ደግሞ ፎልስ እናደርግለታለን ማለት ነው። ከዛ እዚህ ጋር ፊድባክ መስጠት እንችላለን። ከዛ ፊድባክም እዚህ ጋር ለትሩ ፎልስ ማስቀመጥ እንችላለን። ከዛ ምንድነው የምናደርገው? ሴቭ። ስለዚህ እንደዚህ እያደረግን አሁን እዚህ ጋር እንደምታዩት ሁለት ጥያቄዎችን ክሬት አድርጌያለሁ። እናንተ የምትፈልጉትን ያህል ጥያቄዎች ክሬት ማድረግ ትችላላችሁ ማለት ነው። ከዛ ተማሪዎቹ እዚህ ጋር ይመጡና ጥያቄዎቻቸውን ይሰራሉ ማለት ነው። ለምሳሌ ጥያቄው እንደዚህ መጥቶላቸዋል። ቢ ከሆነ መልሱ ቢ ሴሌክት እናደርጋለን። እዚህ ጋር ትሩ ከሆነ ወይም ደግሞ ፎልስ ከሆነ መልሱ ፎልስ እንላለን ማለት ነው። ቀጥታ ሰሚት ኤንድ ፊኒሽ ያደርጉታል። ከዛ ተማሪዎቹ እንደዚህ ነው የሚያዩት ማለት ነው። ፊኒሽ ስታተስ አለው። የጨረሱበት ቀን አለ። ምን ያህል ሰዓት ጨርሶባቸዋል የሚለው ነገር አለ። ማርክ አለ። እዚህ ጋር ለምሳሌ 50% ነው መመለስ የቻሉት። ኤክስ ነው የመጀመሪያው። ዘ ኮሬክት አንሰር ኢዝ ኦርጋኒክ ኬሚስትሪ ነው። እኔ የሰጠሁትን ነው የሚያርመው ማለት ነው። እዚህ ጋር መልስ አለው። እዛ ፊኒሽ ብለው ይሰራሉ ማለት ነው ተማሪዎቹ። አስተማሪው ደግሞ እዚህ ጋር ሪዛልት ገብቶ የተማሪዎችን ውጤት ማየት ይችላሉ ማለት ነው። ስላዳመጣችሁኝ አመሰግናለሁ። የተለያዩ እንደዚህ ስለ ዌብሳይታችን የተለያዩ ነገር እንድንለቅላችሁ ማግኘት ከፈለጋችሁ ያው ዩቲዩብ ሰብስክራይብ አድርጉኝ። አመሰግናለሁ።